አንድ ምርት በገበያ ላይ በብዛት ሲገኝ ዋጋው ይረክሳል። ንግግርም እንደዛው ነው። ዘወትር የሚናገር ሰው ቃላቱን እንዳሸዋ ይበትናቸዋል። በቃ አዳማጭም የአሸዋን ያህል ዋጋ አይሰጣቸውም። አእምሯችሁ ውስጥ ከሚመላለሱት በሺዎች የሚቆጠሩ ሀሳቦች መካከል ለሁኔታው የሚመጥነው የማይጎዳውንና ጠቃሚ የሆነውን ብቻ ለይታችሁ ተናገሩ። ይህ ሴሌክቲቭ ስፒች ወይም የተመረጠ ንግግር ይባላል። መርጣችሁ ስትናገሩ ንግግራችሁ የችሎታችሁ መገለጫ ሳይሆን የባህሪያችሁ መገለጫ ይሆናል። በሰዎች ዘንድ አስተዋይ ተብሎ የሚታሰብ ሰው በሁኔታዎች የማይናወጥ ነው። ብዙ ጊዜ ስሜታዊ በምንሆንበት ወቅት መናገር የምንፈልገው ብዙ ነው። ዝም ማለታችሁ የምታወሩት ጠፍቶ ሳይሆን ራሳችሁን ለመግዛት ስለምትችሉ መሆኑን ሰዎች ሲረዱ በእናንተ ላይ ያላቸው እምነት ይጨምራል። ራስን መግዛት ወይም ደግሞ ሰልፍ ዲሲፕሊን ደግሞ ትልቁ የክብር ምንጭ ነው። ሳይመረጥ የሚወጣ ቃል እንደ ቀስት ነው። አንዴ ከወጣ አይመለስም። አንዳንድ የሚገነባነውን ክብር በአንድ ሰከንድ ያፈርስብናል። መመረጥ ማለት አንደበትን ለቁም ነገር ብቻ ማዋል ማለት ነው። ይህ ደግሞ በዙሪያችሁ ላሉ ሰዎች ይህ ሰው ከተናገረ ቁም ነገር አለው የሚል የጥንካሬ መልእክት ያስተላልፋል። መቼ ዝም ማለት እንዳለባችሁና መቼ መናገር እንዳለባችሁ ማወቅ ተገቢ ነው። ቃላቶቻችሁን በጥንቃቄ መምረጥ ማለት ለንግግራችሁ ትክክለኛውን ጊዜ ወይም ደግሞ ታይሚንግ እና ትክክለኛውን ቦታ ኮንቴክስት ማወቅ ማለት ነው። ይህ ጥበብ ደግሞ በብዙ ሰዎች ዘንድ የምትከበሩ ግርማ ያላችሁ ሰዎች ያደርጋችኋል። በንግግር ውስጥ ጊዜ ወይም ታይሚንግ ሁሉም ነገር ነው። ልክ ገበሬ ዘርን የሚዘራው መሬቱ ሲዘጋጅና ወቅቱ ሲደርስ እንደሆነ ሁሉ ጠቢብ ሰው ቃላቱን የሚናገረው የአዳማጩ ልብ ዝግጁ ሲሆን ነው። ሌላው ሰው በስሜት እየተናወጠ ባለበት፣ በቁጣ በጋለበት ወይም በሐዘን በደቀቀበት ወቅት የምትናገሩት ትክክለኛ ቃል እንኳ ቢሆን የተሳሳተ ውጤት ሊያመጣ ይችላል። በዚህ ጊዜ ዝምታችሁ ድጋፍ ነው። ቃላትን በጥንቃቄ መምረጥ ማለት የሚያዳምጣችሁ ሰው ያለበትን ሁኔታ ማወቅ ወይም ደግሞ ሲቹዌሽናል አዌርነስ ማለት ነው። አንድ ቃል በአንድ ቦታ ምክር ሲሆን በሌላ ቦታ ደግሞ ውርደት ሊሆን ይችላል። ሌላው ሰውን በሰው ፊት መገሰጽ እርማት ሳይሆን ብዙ ጊዜ ጥቃት ነው። አስተዋይ ሰው ምክሩን ለብቻ አድናቆቱን ግን በሰው ፊት ያደርጋል። ይህንን የቦታ ምርጫ ወይም ደግሞ ኮንቴክስቹዋል ቾይስ የሚያውቅ ሰው በሰዎች ዘንድ እጅግ የተከበረ ይሆናል። በምንናገርበት ጊዜ የሚያዳምጠን ሰው ማን እንደሆነ ማወቅ አስፈላጊ ነው። ይህም የአዳማጭን ደረጃ ማወቅ እንለዋለን። ከልጅ ጋር ስታወሩ ልጅ መሆን፣ ከአዋቂ ጋር ስታወሩ አዋቂ መሆን መቻል የጥበብ መገለጫ ነው። ንግግራችሁ እንደ ውሃ መሆን አለበት። ውሃ በገባበት ዕቃ ሁሉ ቅርጽ እንደሚቀይር ሁሉ ንግግራችሁም አዳማጩን ሊረዳው በሚችል ቅርጽ መቅረብ አለበት። ሰዎች ውስጣቸው በጭንቀት ሲታወክ የሚፈርጃቸው ሳይሆን የሚረዳቸውን፣ የሚጮህባቸው ሳይሆን የሚያዳምጣቸውን ሰው ይፈልጋሉ። እናንተ መቼ ዝም ማለት እንዳለባችሁ ስታውቁ ለሌላው ሰው የመተንፈሻ አየር ትሰጡታላችሁ። ስትናገሩ ደግሞ ቃላቶቻችሁ የሚጠግኑ፣ ተስፋን የሚዘሩና ጨለማን የሚገፉ ይሆናሉ። ሰዎች ምክር ፈልገው ወደ እናንተ ሲመጡ እውቀት ስላላችሁ ብቻ ሳይሆን ደህንነት ስለሚሰማቸው ነው። ዝምታችሁ መሸሸጊያቸው፣ ንግግራችሁ ደግሞ መመሪያቸው ይሆናል። የሰው ልጅ ተፈጥሯዊ ባህሪ ያልተፈታ እንቆቅልሽ የመፍታት ፍላጎት አለው። ሁሉንም ነገር የምትናገሩ ከሆነ ሰዎች ስለ እናንተ ያላቸውን የማወቅ ጉጉት ገላችሁታል ማለት ነው። ቃላትን ስትቆጥቡ በሰዎች አእምሮ ውስጥ ጥያቄን ትፈጥራላችሁ። ዝምታችሁ ባዶነት ሳይሆን ተደብቆ ያለ ትልቅ ሀብት ነው። ሰዎች እናንተን ለማወቅ ሲጥሩ ሳያውቁት በእናንተ ላይ ጊዜና ትኩረታቸውን ኢንቨስት ያደርጋሉ። ይህ ትኩረት ደግሞ ወደ አክብሮትና ወደ መሳብ ይመጣል። ሚስጥራችሁ እንደ ማግኔት ሆኖ ሰዎችን ወደ እናንተ ይስባቸዋል። ምክንያቱም የሰው ልጅ ሁልጊዜ ወደማያውቀውና ጥልቀት ወዳለው ነገር የመጓዝ ፍላጎት አለው። የንግግር ዋናው ግቡ መናገር ሳይሆን መደመጥ ነው። መልእክታችሁ ለአዳማጭ በሚመጥን ቋንቋ፣ ቃናና ስሜት ካልቀረበ እንደተዘጋ ቤት ነው። በቃ ምንም ያህል ብታንኳኩ
ማንም አይከፍትላችሁም። ከልጆች ጋር ስታወሩ ልጅ መሆን ማለት ዝቅ ማለት ሳይሆን ወደ እነሱ የንጽህናና የድንቅ ዓለም መውረድ ማለት ነው። ልጆች እናንተን እንደ ባዕድ ሳይሆን እንደ ጓደኛ እንዲያዋችሁ ያደርጋችኋል። ከአዋቂ ጋር ስታወሩ ደግሞ የሀሳብ ጥልቀትን፣ አመክንዮንና ስርዓትን ትላበሳላችሁ። ይህ ለግለሰቡ ያላችሁን ክብር የሚገለጥበት መንገድ ነው። የንግግር ጥበብ ማለት አንድ አይነት መረጃን ለተለያዩ ሰዎች በተለያየ መንገድ የማቅረብ ብቃት ነው። ለሳይንቲስት በዳታ፣ ለገጣሚው በምስል፣ ለህፃናቶች በጨዋታ መናገር መቻላችሁ እናንተ አስተዋይ የንግግር ባለቤት መሆናችሁን ያሳያል። ሁልጊዜ አዎ የሚል ሰው ሳያውቀው የራሱን ምርጫና ፍላጎት እያረከሰ ነው። ሁሉንም ጥሪ እሺ የምትሉ ከሆነ ሰዎች የእናንተን መገኘት እንደ ግዴታ ወይም ደግሞ ልክ እንደ ቴኪንግ ፎር ግራንትድ ይቆጥሩታል። ውጤቱ አሰልቺ ወይም ፕሪዲክተብል ያደርጋችኋል። ሰዎች የሚቀጥለውን እርምጃቸውን ቀድመው ካወቁት ለእናንተ ያላቸው አክብሮት ይቀንሳል። ምክንያቱም ሰዎች የሚገዙትና የሚከተሉት የማይደርሱበትን ወይም ለማግኘት ጥረት የሚጠይቀውን ነገር ነው። በተፈጥሮ ሕግ በነፃና በብዛት የሚገኝ ነገር አየር ሲሆን ዋጋውን ብዛም አይታሰብም። ሰዎች ዋጋ የሚሰጡት በጥረታቸው የሚያገኙትን ነገር ነው። ትኩረታችሁን ለሁሉም ሰው ያልተገደበ እንደ ነፃ ስጦታ የምትሰጡ ከሆነ ሰዎች የእናንተን መገኘት እንደ ግዴታ ይቆጥሩታል። ሁልጊዜ እንደምትገኙ እንድትገመቱ ያደርጋችኋል። የእናንተ ቃልም ሆነ ዝምታ ክብደቱን ያጣል። ትኩረታችሁ ልክ እንደ ሽልማት ሲሆን ግን ሰዎች ያንን ሽልማት ለማግኘት ራሳቸውን እንዲያርሙ፣ እንዲያዳምጧቸውና እንዲያከብሯችሁ ያደርጋችኋል። ሰዎች ከእናንተ ጋር ማውራት ዋጋ አለው ብለው እንዲያስቡ ካደረጋችሁ ተጽዕኗችሁ በከፍተኛ ደረጃ ይጨምራል። ሁሉንም ሰው እኩል የምታስተናግዱ ከሆነ ለምትወዱትና ልዩ ለሆነ ሰው የምትሰጡት ትኩረት ልዩ መሆኑ ይቀርና ተራ ይሆናል። ለሁሉም ሰው እኩል ሳቅ፣ እኩል ቃልና እኩል ትኩረት መስጠት ደግነት ሊመስል ይችላል። ነገር ግን ፍትሃዊነት አይደለም። ቃላትን መቆጠብና ትኩረትን መምረጥ ለምትወዷቸው ሰዎች የምትሰጡትን ዋጋ ከፍ ያደርገዋል። በኢኮኖሚክስ ዓለም ካፒታል ማለት አንድ ሀብት ለማፍራት የምትጠቀሙበት መነሻ ሀብት ነው። በሰው ልጅ ስነ ልቦና ውስጥ ደግሞ ትኩረታችሁ ወይም አቴንሽን ልክ እንደ ገንዘባችሁ ነው። በየቀኑ የተወሰነ የትኩረት መጠን ይዛችሁ ትነሳላችሁ። ይህንን ካፒታል በማይረቡ የሶሻል ሚዲያ ክርክሮች፣ በሰዎች አሉባልታና በከንቱ ወሬዎች ላይ ከበተናችሁት ቀናችሁ ሲያልቅ በውስጣችሁ የሚቀር ነገር የለም። ትኩረቱን ያባከነ ሰው መንፈሳዊ ድሃ ይሆናል። ሰላም ይርቀዋል፣ ፈጠራው ይጠፋል፣ ለራሱ ያለው ክብርም ይሸረሸራል። ምክንያቱም ውድ የሆነውን ማንነቱን ለማይረቡ ነገሮች አስገዝቷል። በወጣችሁ በገባችሁ ቁጥር የምትናገሩ ከሆነ ካፒታላችሁን እያባከናችሁ ነው። ነገር ግን ቃላቶቻችሁን ስትመርጡና ዝምታን ስታስቀድሙ ያ ያልተነገረ ቃል በውስጣችሁ ወደ ጥበብ ይቀየራል። ዝምታችሁ የውስጣችሁን ካፒታል ኢንቨስት የምታደርጉበት ዝግጅት ነው። ትኩረቱን የሰበሰበ ሰው አይን ውስጥ ጥልቀት፣ ንግግር ውስጥ ረጋ ያለ ኃይልና መገኘት ውስጥ ግርማ ሞገስ ይኖረዋል። በዚህ ዓለም ላይ ብዙ ነገሮችን መቆጣጠር አንችልም። የሰዎችን አስተያየት፣ የአየር ንብረቱን ወይም የኢኮኖሚውን ሁኔታ። ነገር ግን አንድ ፍጹም ስልጣን አላችሁ። ትኩረታችሁ የት ላይ እንደሚያርፍ መወሰን። ትኩረት የሰጣችሁት ነገር ህይወት ይዘራል። ለአሉታዊ ወሬ ትኩረት ስትሰጡ አሉታዊነትን በውስጣችሁ እያሳደጋችሁ ነው። ለጥበብ ትኩረት ስትሰጡ ግን ጥበብን በውስጣችሁ ታዳብራላችሁ። ይህን ስልጣናችሁን ካልተጠቀማችሁበት ዓለም በየቦታው በዘረጋቻቸው የትኩረት ወጥመዶች ትዘርፋችኋለች። ትኩረታችሁን ለራሳችሁ ማስቀረት መቻላችሁ የነፃነታችሁ ትልቁ ማረጋገጫ ነው። ማንኛውም ኢንቨስትመንት ትርፍ ወይም ደግሞ ሪተርን ኦን ኢንቨስትመንት ይፈለግበታል። በማይረቡ ክርክሮችና በማይመጥኗችሁ ሰዎች የምታባክኑት ትኩረት ግን የተረጋገጠ ኪሳራ ነው። አንድን ግትር ሰው
ለማሳመን ስትሞክሩ ወይም በማይረባ የሶሻል ሚዲያ ንትርክ ውስጥ ስትገቡ ጊዜያችሁን ብቻ ሳይሆን መንፈሳዊ ካፒታላችሁን እየከፈላችሁ ነው። እነዛ ሰዎች ወይም እነዛ ሁኔታዎች ከእናንተ የሚወስዱት ትኩረታችሁን እንጂ የሚመልሱላችሁ ወይም የሚሰጧችሁ ምንም አይነት እውቀት ወይም ሰላም የለም። ከሰዓታት ንትርክ በኋላ የሚሰማችሁ ድካምና ባዶነት የማህበራዊ ኪሳራ ምልክት ነው። ትኩረታችሁን በላባችሁ ሳይሆን በእንዝላልነታችሁ ስትበትኑት ለሚጠቅማችሁ ነገር የሚሆን አቅም ያጥራችኋል። የማይመጥኑ ሰዎች የምላችሁ ህልማችሁን፣ ሰላማችሁንና ዓላማችሁን የማይጋሩትን ነው። ለእነሱ ትኩረት መስጠት ማለት የራስን የአትክልት ስፍራ ለሌባ አሳልፎ መስጠት ማለት ነው። ሰዎች ትኩረታችሁን ሲሰርቁ ህይወታችሁን እየሰረቁ ነው። በማይመጥናችሁ ሰው አስተያየት ስትጨነቁ ያ ሰው የእናንተ አእምሯዊ ሪል ስቴት በነፃ ተከራይቶታል ማለት ነው። ትኩረታችሁን ለመንፈግ ስትሞክሩ እነዚያ ሰዎች በእናንተ ላይ ያላቸው ስልጣን ይበጠሳል። ዝምታችሁና ትኩረታችሁን አለመስጠታችሁ የማይገባቸውን ሰዎች ከህይወታችሁ የምታባረሩበት እጅግ ሰላማዊና ኃይለኛ መሳሪያ ነው። አስተውሉ። ንግግራችሁ ካፒታላችሁ ነው። በማይረቡ ክርክሮች፣ በማይመጥኑ ሰዎችና በከንቱ አሉባልታዎች ላይ ትኩረታችሁን የምትበትኑ ከሆነ መንፈሳዊ ድሃ ትሆናላችሁ። ቃላቶቻችሁን ስትቆጥቡ ግን በውስጣችሁ የጥበብ ክምችት ይፈጠራል። ብዙ በተናገራችሁ ቁጥር የቃላችሁ ዋጋ ይቀንሳል። ክብር የሚመጣው ከመመረጥ ነው። ሁሉም ቦታ አትገኙ፣ ሁሉንም አትናገሩ። ጥንካሬ ማለት ግትርነት አይደለም። እኔ ማንነቴን አልቀይርም የሚለው አባባል ድርቅናና የጥበብ እጥረት እንጂ የባህሪ ጥንካሬ አይደለም። እውነተኛ ጠቢብ ግን እንደ ውሃ ነው። አድማጩን አይቶ ራሱን ይቀርጻል። ትኩረታችሁ ለሁሉም ሰው እንደ ነፃ ስጦታ አትበትኑት። ለሁሉም ሰው እኩል ትኩረት የምትሰጡ ከሆነ ለእናንተ ልዩ ለሆነው ሰው የምትሰጡት ዋጋ ትርጉም አይኖረውም። ትኩረታችሁ በልፋትና በክብር የሚገኝ ሽልማት ይሁን። ሰዎች የእናንተን መገኘት እንዲናፍቁ፣ የእናንተን ቃል ለማግኘት ደግሞ ዋጋ እንዲከፍሉ አድርጉ። ሚስጥራዊነታችሁ ማራኪነት ነው። ሁሉንም ነገር አትዘርግፉ። በውስጣችሁ የሚቀረው ያልተገለጠው ትኩረታችሁ ነው። በመጨረሻም ከሁሉም በላይ ማዳመጥን አስቀድሙ።